ሰላም ውድ የቲክቶክ ቤተሰቦች እንዴት ናችሁ? ሁላ ማነው እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ እንግዲህ አዲስ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እንግዲህ እዚህ ጋር እንደምታዩት እንግዲህ ዛሬ ይዤላችሁ የመጣሁት መልቲ ቪታሚንስ የልጆችና እንዲሁም ደግሞ የአዋቂ የሴት ልጅ ማለት ነው ይዤላችሁ የመጣሁት። እዚህ ጋር እንደምታዩት እንግዲህ መልቲ ቪታሚን የተሰራው ከተለያዩ አይነት ፍሩቶች እንዲሁም ደግሞ ቬጅታብሎች ነው የተሰራው ማለት ነው። እዚህ ጋር እንደምታዩት ከአትክልቶች እንዲሁም ደግሞ ከፍራፍሬዎች ነው ማለት የተሰራው። በጣም ጠቃሚ የሆነ መልቲ ቪታሚን ነው ማለት ነው። እዚህ ጋር እንደምታዩት ይሄ የህፃናቶች ነው ማለት ነው። ይሄ ከ2 ዓመት በላይ ለሆኑ ህፃናቶች ማለት ነው። ከ2 ዓመት በታች ለሆኑ ህፃናቶች ባይሰጣቸው ይመረጣል ማለት ነው። እዚህ ጋር እንደምታዩት ተጽፏል ዋርኒንጉ ከ2 ዓመት በላይ ለሆኑ ህፃናቶች እንዲሰጥ ነው የሚያስጠነቅቀው ማለት ነው። በጣም አሪፍ የሆነ መልቲ ቪታሚንስ ነው ማለት ነው። ይሄ እዚህ ጋር እንደምታዩት እንግዲህ እዚህ ጋር ይወጣችሁ እንደሚያሳያችሁ እዚህ ጋር ለአጥንት እንዲሁም ደግሞ ለአይን እንዲሁም ለጥንካሬና እንዲሁም ደግሞ ለጤንነት በጣም አሪፍ የሆነ መልቲ ቪታሚን ነው ማለት ነው። ለህፃናቶች በጣም ጠቃሚ የሆነ መልቲ ቪታሚንስ ነው ማለት ነው። ይሄ ለህፃናቶች ለልጆቻችሁ በቀን አንዴ ብትሰጧቸው በጣም አሪፍ የሆነ መልቲ ቪታሚን ነው። ምግብ ከበሉ በኋላ በቀን አንዴ ይሄንን ብትሰጧቸው አሪፍ ነው። ውስጡ ደግሞ ላሳያችሁ ይሄ ልክ እንደ ከረሜላ እና ማስቲካ ነው። አንድ ፍሬ ትሰጧቸዋላችሁ ከምግብ በኋላ እንደ ማስቲካ አኝኮ መብላት ነው ማለት ነው። እዚህ ጋር እንደምታዩት ደግሞ ይሄ የአዋቂ የሴቶች ነው ማለት ነው። እዚህ ጋር እንደምታዩት እሱም ልክ እንደነሱ አንድ ነገር እዚህ ላይ የተጻፈው ዋርኒንግ ምን ይላል? የምታጠባ ሴት እና እንዲሁም ደግሞ እርጉዝ ሴት ይህንን መልቲ ቪታሚን ከመጠቀሟ በፊት ግዴታ መጀመሪያ ዶክተሯን ማማከር ይኖርባታል። ዶክተሯን ካማከረች በኋላ ዶክተሯ በሚላት መመሪያ መጠቀም ካለባት መጠቀም ትችላለች ማለት ነው። ከዛ ውጭ ማንኛውም ሰው መጠቀም ይችላል ማለት ነው። እዚህ ጋር እንደምታዩት ለልብ እንዲሁም ደግሞ ለአጥንት እንዲሁም ደግሞ ለጥንካሬ እንዲሁም ለሰውነታችን ለቆዳችን እንዲሁም ደግሞ ለጤናችን በጣም ጠቃሚ የሆነ ነው። ይሄ ምንም አይነት ሳይድ ኢፌክት የለውም ማለት ነው። ይሄም እንደምታዩት እንደ ልጆቹ ልክ እንደዛው እሱም በማስቲካ መልኩ እንደ ከረሜላ አድርገን ምን በላው ነው ማለት ነው። በጣም ጠቃሚ ነው ለፀጉራችን፣ ለጥፍራችን፣ ለሰውነታችን፣ ለጤናችን እንዲሁም ደግሞ ለጥርሳችንም በጣም አሪፍ የሆነ መልቲ ቪታሚን ነው ማለት ነው። ይህን ትጠቀሙ እመክራችኋለሁ።